አርሰናል በታሪካቸው ለ14ተኛ ጊዜ የፕሪሚየር ሊግ ሻምፒዮን መሆን ችለዋል። አርቴታ ቡድኑን ወደ ድል መርቶታል። ይህንን ጉዳይ በዛሬ ቪዲዮችን እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛችኋለሁ። መልካም ቆይታ። አርሰናል እንግዲህ ሻምፒዮን መሆን ችለዋል። ማንቸስተር ሲቲ ከቦርንማውዝ ጋር ባደረገው ጨዋታ አንድ አቻ በመለያየቱ ሻምፒዮንነታቸውን ማረጋገጥ የቻሉት አርሰናሎች ታሪካቸው ለ14ተኛ ጊዜ እንደዚሁም ደግሞ በፕሪሚየር ሊጉ አዲሱ ኢራ ለአራተኛ ጊዜ የፕሪሚየር ሊግ አሸናፊ ሆነዋል። ከ2004 በኋላ ደግሞ ለመጀመሪያ ጊዜ ነው 22 ዓመታትን በመጠበቅ የፕሪሚየር ሊግ አሸናፊ መሆን የቻሉት። ይህንንም አስመልክቶ በዓለም ደረጃ በሰፊው ደጋፊው ደስታውን እየገለጸ ነው የሚገኘው። በርካታ ደጋፊዎች አገራችን ኢትዮጵያን ጨምሮ ወደ አደባባይ እየወጡ ደስታቸውን እየገለጹ በጣም ሰለብሬት እያደረጉ ይገኛሉ። ደስታቸውን እየገለጹ ነው። ስለዚህ እንኳን ደስ አላችሁ ልላችሁ እወዳለሁ። እንግዲህ አርሰናል ይገባዋል። በጣም ጠንካራ የውድድር ዘመን ነው ያሳለፈው። በተለይ ከሌሎቹ ክለቦች አንጻር የአርሰናል የውድድር ዘመን በጣም በትግል በቆራጥነት በተፎካካሪነት የተሞላ እና እስከ መጨረሻው በመፋለም የተሞላ ነው። በተለይ እኔ የኒውካስሉ ጨዋታ አርሰናል ሻምፒዮን እንደሚሆን ፍንጭ የሰጠ ነው ብዬ አስቀድሜ ተናግሬ ነበር። በሴንት ጄምስ ፓርክ በተካሄደው ጨዋታ ኒውካስል በዋልተማደ ግብ በጭንቅላት ማስቆጠራት ግብ ጀርመናዊው አጥቂ መምራት ችሎ ነበረ። እሱ ካስቆጠራት ግብ በኋላ ደግሞ በቀጣይነት አርሰናሎች በባከኑ ደቂቃዎች በሚኬል ሜሪኖ እና በጋብሪኤል ማጋሌሽ ባስቆጠሯቸው ሌሎች የጭንቅላት ግቦች ማስቆጠራቸውን ተከትሎ ማሸነፍ ችለዋል። ያ በጣም ወሳኝ ጨዋታ ነበር ለአርሰናል። በሌላ ጊዜ ሊሸነፍበት የሚችለውን ጨዋታ አይነት ነው ማሸነፍ የቻለው። ይሄ በጣም ትልቅ ፍንጭ የሰጠ ነው አርሰናል ሻምፒዮን እንደሚሆን። የኤቨርተኑን ጨዋታ እንደዚሁ ማሰብ እንችላለን። በኤምሬትስ የተካሄደውን የኤቨርተን ጨዋታ ለረጅም ደቂቃዎች ባዶ ለባዶ ነበሩ ቡድኖቹ። ነጥብ ይጥላሉ ተብለው ሲጠበቁ ነበረ አርሰናሎች። ነገር ግን በመጨረሻዎቹ ደቂቃዎች በተለይ ደግሞ ሁለተኛዋ ግብ ወጣቱ ማክስ ዶመን ያስቆጠራት መንገድ እንደዚሁም ደግሞ ሁኔታ በጣም የምትገርም ነበረች። በጣም ደጋፊውን ጮቤ ያስረገጠች ነበረች። ስለዚህ በሚገርም ሁኔታ አርሰናሎች ኤቨርተንን በዛ ጨዋታን በማሸነፍ 3 ነጥቦችን መሰብሰብ ችለዋል። እንደዚህ አይነት በርካታ ሞመንቶች ነበሩ በሲዝኑ። አርሰናል ይገባዋል የምንለው በዚህ ምክንያት ነው። አርቴታ እንግዲህ ከተሾመበት ዲሴምበር 2019 ጀምሮ በየዓመቱ ቡድኑን የተሻለ እያደረገው የተሻለ ነገር እየገነባ የተሻለ ነገር እያመጣ ጥረትን አድርጓል አዲስ ነገርን ለመስራት። በመጨረሻም ተሳክቶለታል። በመጀመሪያ 6 ወራቶቹ የኤፍ ኤ ካፕን ዋንጫ ማሸነፍ ችሎ ነበር። ከዛ በኋላ ግን በተከታታይ ዓመታት ለፕሪሚየር ሊግ በተለይ ፉክክር ማድረግ ችሎ ነበር። ያ ፉክክር እየተገፋ ሄዶ አሁን ቻምፒዮንነት ላይ መጥቷል። ለ3 ተከታታይ ዓመታት እንግዲህ ሁለተኛ በመሆን ማጠናቀቃቸው ይታወቃል። መቼም ዋንጫ የበሉ ሚዜዎች ናቸው የሚሉ ቅጥያዎች ተሰጥተዋቸው ነበረ። ነገር ግን ይህንን ሁሉ ፉርሽ አድርገው ነው ይህንን ዋንጫ ማሸነፍ የቻሉት። ለዘመናት ሲሾፍባቸው የነበረውን ሁኔታ ነው መቀየር የቻሉት እና የትልቅ ዜናና ትልቅ ጉዳይ ነው ለአርሰናል ደጋፊዎች። ሚኬል አርቴታ ቡድኑ በተለይ ሲረከበው እሱ አንድነት ያልነበረው ብዙ በቡድኑ ውስጥ የሚጣሉ ራሱ ተጫዋቾች የነበሩበት አሰልጣኙን የማያከብሩ የማይታዘዙ ተጫዋቾች የነበሩበት ስኳድ ነበር። እሱ ግን ቀስ በቀስ የራሱን ቡድን በመምራት በመመስረት ከዛ በኋላ ተፎካካሪ መሆን እንዲችሉ አስችሏቸዋል ማለት ነው። አሁን ያለው ቡድን በጣም አንድነት ያለው ቲም ስፒሪት ያለው ቱጌተርነስ ያለው ቡድን ነው። እንደውም ከዚህ ጋር ተያይዞ ቴሌግራፍ ስፖርት አንድ ይፋ ያደረገው መረጃ ነበረ። በአንድ ወቅት አንድ ተጫዋች ለማስፈረም አርቴታ በሚጥርበት ወቅት ተጫዋቹን ለማስተናገድ የምግብ መጠጥ እንደዚህ የመሳሰሉ ነገሮች ተሰናድተው ክፍል ተዘጋጅቶላቸው ከሪፕሬዘንታቲቮቹ ጋር ወደ አርሰናል አምርቶ ነበረ። ከዛ በኋላ ግን ሚኬል አርቴታ ወደ ሌላ ክፍል ለብቻው ተጫዋቹን ወስዶ ከዛ በኋላ ሲያወራው ነበረ እና የሚሰማው የነበረው ጩኸት፣ ዝላይ፣ ስሜታዊነት ነበር። ከአርቴታ በኩል ቦርድ ጠረጴዛ እየመታ ስሜታዊ የሆነ ነበረ ያንን ተጫዋች ሲያናግረው የነበረው እና ከዛ በኋላ ተጫዋቹ ከወጣ በኋላ አሲፍ ብሬን ዋሽ ተደርጎ እንደነበር ይመስል ነበር ነው የሚለው መረጃው። እና እንደዛ ይመስል የነበረ ሁኔታ አርሰናል ካሉ ላይ ሌላ ክለብ አልቀላቀል በማለት ተናግሮ ነበር። እንደ አጋጣሚ ሆኖ ያ ዝውውር ሳይሳካ ቀረ። ያ ተጫዋች ወደ ሌላ ክለብ አመራ፣ ወደ አርሰናል አላመራም። ነገር ግን በአጠቃላይ ምን ያህል አርቴታ ተጽዕኖ ፈጣሪ አሰልጣኝ እንደሆነ ማሳያ ነው። ብዙ ጊዜ በዘንድሮ በዘመናዊ በሚባለው የእግር ኳስ
አሰልጣኞች ልክ እንደ አርቴታ እንደተሰጠው ተጨማሪ ጊዜዎችን ሲሰጣቸው አንመለከትም። ወዲያውኑ እድላቸው ሳይሰጣቸው ሲሰናበቱ እንመለከታለን እና ዋንጫ ለማምጣቱን ተከትሎ አርቴታ ሊሰናበት የሚችልበት ከፍተኛ እድል እንደነበር ማሰብ ይቻላል። ነገር ግን ረጅሙን ፕላኑን በማሰብ እነ ጆሽ ክሮንኬ በተለይ እድሎችን ሰጥተውታል። የሚፈልጉትን ተጫዋቾች እንዲፈርም ሁለት እድሎችን አመቻችተውለታል። ስለዚህ ሙሉ በሙሉ ድጋፍ በማግኘቱና የደጋፊውንም እምነት በማግኘቱ አርቴታ ስኬታማ መሆን ችሏል እና ሊመሰገን የሚገባው ትልቁ ሰው አርቴታ ነው። ለአርሰናል ውጤታማነት በጣም ከፍተኛ ጥረትን አድርጓል። የመረጡ ያጫወት ስታይል ራሱ በተለይ እነዚህ የቆም ኳሶችን መጠቀም የመሳሰሉት ታክቲኮች ምን ያህል ለቡድኑ እንደመጠንና ለሻምፒዮንነቱ ከፍተኛ ሚና እንደተጫወተ ማየት ይቻላል እና በተለይ ለዚህ ድል አርቴታ በጣም ከፍተኛ ሚናውን መውሰድ አለበት። ለምሳሌ እንደ ሳካ አይነት ተጫዋች ደግሞ ከቡድኑ ጋር ለረጅም ዓመታት በዚህ መንገድ ውስጥ የቆየ ደጋፊዎች ጋር በጣም ጠንካራ የሆነ አታችመንት ያለው እንዳ በጣም ጠንካራ የሆነ ተጫዋች እንደዚሁ መመስገን አለበት። ዲሴምበር 2020 ላይ የተነሳ አንድ ፎቶ ነበረ። ደጋፊዎች የተሻለ ነገር ያስፈልጋቸዋል ብሎ ከሽንፈት በኋላ የጻፈው ሳካ አሁን ደግሞ የተሻለ ነገር ይዞላቸው ለደጋፊዎቹ ቀርቧል እና በጣም ከፍተኛ የሆነ ትልቅ አመርታ ነው። በጣም ደስተኛ እንደሆኑ የአርሰናል ደጋፊዎች ማየት ይቻላል። ያለፉት ሳምንታት በጣም በደስታ የተሞሉ ነበሩ። አሁን ደግሞ ቀጣዩ ፈተና የሚሆነው ቻምፒየንስ ሊግ ነው። ቅዳሜ ዕለት ፑሽካሽ አሬና ቡዳፔስት ላይ ፒኤስጂን ይገጥማሉ። ፒኤስጂ አምና የሻምፒዮንስ ሊግ አሸናፊ ናቸው። በሰፊ የግብ ልዩነት 5 ግቦችን በማስቆጠር ነበር ኢንተርን ማሸነፍ የቻሉት። ዘንድሮስ ማን ያሸንፋል የሚለው ከፍተኛ ጥያቄ ውስጥ የሚገባ ነገር ነው። አርሰናል ደብል ማድረግ ይችላሉ የድላቸውን ይህንን ዋንጫ በማሸነፍ በታሪካችን ለመጀመሪያ ጊዜ ቻምፒዮንስ ሊጉን መርታት ከቻሉ ደግሞ አስቡት ምን አይነት ዳንኬራ ምን አይነት ደስታ እንደሚሆን ለአርሰናል ደጋፊዎች የበለጠ ደግሞ እና በጣም ከፍተኛ የሆነ ስኬታማ የውድድር ዘመን ለማሸነፍ ጫፍ ላይ ነው የሚደርሱት። አርሰናል ጥሩ አቋም ላይ ነው የሚገኘው። በሮቴት አድርገው እንኳን ክሪስታል ፓላስን እሑድ ዕለት 2-1 ማሸነፍ ችለዋል። በርካታ ተጫዋቾቻቸው እረፍትን አግኝተው ነው ወደ ቀጣዩ ጨዋታ የሚያመሩትና ይህንን አስመልክቶ እንግዲህ ከፍተኛ የሆነ ጠንካራ የሆነ ፉክክርን ከፒኤስጂ ጋር እንደሚያደርጉ ይጠበቃል። በዚህ ጨዋታ ምን ትጠብቃላችሁ? ይህንን ጨዋታ በተመለከተ ምን አሳባላችሁ? ሳምንቱ በሙሉ የምናየው ነገር ነው። እስከዛው ድረስ ግን የእናንተን ሀሳብ ልስማ። ኮሜንት ላይ አስፍሩልኝ። ስለተከታተላችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።